ተመልሷል። ተረጋጋጁ ይጃ ቁማር ጠንቅነው ለትዳ ወዩቴ ወሸብኝ ንብረቴ አንዴ በኮንከር Hey Miss Carter Say hey Miss Carter Give me some What? ናሽን ያስተኛችኝ እሷ አልጋ ላይ ነበር የተኛችው ማለት ነው። እሺ ከዛስ በቃ እኔ አላስቻለኝም አልቻልኩም። ልበልሽ እሷ አልጋ ላይ ተኛች፣ እኔ ፍራሽ ላይ ነበር የተኛሁት። እሺ ወጥቼ ተኛሁ አልጋ ላይ። ከዛ በቃ ከስንት ዓመት በኋላ ነው ብቁ ቆሻሻ ስኩተርና ከዚህኛው ስኩተርና እበብ ከያዘችው በግ የትኛውን ትመርጣለህ? ይሄንን ትመርጣለህ? አንተ በረንዳ ራስ አንተ ሞላላ ፓፓዬ ራስ ወተር ሜሎ ምንድነው ወተር ሜሎ በቃ ተመልሶ ገባ። እኔ በበኩሌ አልፈልግም ቡለ ቲሽ ሰላም ይትብዲና ዛሬ በአበደ ቪዲዮ መተናል። ቪዲዮአችን ከመጀመሪያ ላይክ ሰብስክራይብ ማድረግ እንዳይረሳ። ድሬዎች እንዴት ነው? ዝናብ እየዘነበ ነው። ያው በዚህ ወር ላይ የሚዘንበው ዝናብ ወርቅ የቀላቀለ ሊሆን እንደሚችል ነግሬያችኋለሁና እዚህ ደግሞ ዝናብ በጣም እየዘነበ ነውና እናንተ ጋር ያለው ሁኔታ እንዴት ነው? እስቲ ኮሜንት ላይ አስቀምጡልኝ። ይሄ ልጅ ምንድን ነው የሚያረቀው? ወይ ዶክተር አብይ ግን ዶክተር ነው እንዴ? ምን ነው? አይ ደሞዝ ጨመርልኝ እንዳይል እኮ ምን እሱ ብቻ እናት ባንክ ሲያጠባሉ እንዴ? ምን ነው? አይ ሄደን እንድንጠባ ነበር። ሄደን እንጥባ እንዴ? ምርቃና ሌላ ገብታ እዚህ ቤት ማን ነው? ልደቱ እዚህ ነው። ካሜራማን ተጠርቼ ነበር። ኦ አንተ ነህ? ና ግባ። ልክ ነህ። እኔ ነኝ ባለ ልደቱ። ጓደኞቼ ላስተዋውቅህ። በረከት ይባላል፣ ሲሳይ ይባላል፣ ሳሚ ይባላል። ቁጭ በል እሺ። እስኪ ጠጋ በሉልኝ። ከ5 ደቂቃ በኋላ ፕሮግራም ይጀምራል። እሺ እንዳይለበል። እሺ ስማ፣ ባይዘው በጣም ጎበዝ ካሜራማን ነው። እኔ መደነስ አልፈልግም። ኧረ በእናትሽ አንቺ ኧረ አንቺ ልጅ በጣም ጨበረሻል። ያይ ወደ ስራ። እሺ ሰዎች ኬክ እንቁረስ ነው። በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። የእውነት በጣም ነው ደስ ያለኝ። አሁን ኬኩን እንቆርሰዋለን። መልካም ልደት በሉ። ዘምሩ። መልካም ልደት ላንተ። መልካም ልደት ፎቶ አንተ። እሺ አራክቲ ጥሩ እንዴ ማርያም በርጠምስ ሊይችላል። ሌላ ታሪክ አክቲቭስ ነው። ፓርኪንግ ብዙ አመት ሰርተ መኪና ማበላለት ሲጀምር ልጆች በደንብ ጠብቁት፣ በደንብ ጠብቁት። አንተም በደንብ ጠብቁት እላለህ። አስረው ግባ እንዳይበላል። የሙድ ይዛል። አውሬ አቆመ። በደንብ ጠብቁት። እኛን ጠብቀን እንጂ አንተ ይሄ እኮ ስማ፣ ይሄ ሮንግተርን ፊልሙን አወቀው። እዛ ላይ እኩይ ገጸ ባህሪ የሚጮተው ሰውዬ ጠላቱ መኪናው ያ የሚለው ሰውዬ ማለት የሱ መኪና ይዛ ግባ አንተ። ጠብቁት አላለም። መጣች እቺ ልጆች እቺን ነገር ያዛት። ምንድነው? ሀብር ምንድነው? አሽ ገይሮ ዘይት ምናምን ትቀይረበታለህ። ምን ሆነ ነው አንተ? ዝናብ ሲመጣ መጥረጊያውን አሰራበት። እሱ ነው ዝናብ መጥረጊያ ኑሮት አያውቅም። የመኪና ለማ ጃኑ ለባለቤታቸው ያስገቡት እኮ ነው የዛሬ 80 ምናምን ዓመት። ያኔ ይኸውልህ እንደ ሀገር የነበረን 3 መኪና ነው። ይሄ አንደኛው ነው። 3 ስለነበሩ ቢዘንብም አይተያዩም። ችግር የለውም። ቆይ ማማ ይኸው እዚህ ጋር እናቴ ይኸው በድን ሰውነት እኮ አይደለም። ይሄ በድን መሬት በይው። አንተኝስ መርቼዲስ አይባልም። እቺ የተዋጣች መርሴዲስ አይማ እናቴ ለሺ ብር ያዙት እናቴ እንዳለ ትራፊክ እናስገባ። ታርጎ ይፈታ። እዚህ ግቢ ያረጀ ከማርሴዲስ ውጪ ምንም ነገር ማይፈልግ። ኧረ የት ነው እንደጠብቁ ለሺ ብር
በጣም እናመሰግነው። በዚህ አጋጣሚ ሶሻል ሚዲያ ላይ ካለ ከፋኝ እንደገና መረረኝ ይሄ ልጅ ሁሌ ነጭ ነው የሚባለው ቪዲዮ ላይ ብታይ አብዛኛው ጊዜ በስ ነጭ የሆነ ጊዜ የሆነ የፈረስ ጋር እሱ ተበላ። What? ምንድን ነው እንዲቻላል ወይ? አሁን እንደዚህ ከዛ የማርሳት በሽታና ተቅማጥ አንድ ላይ ይዞ የየሮት ወዴት እንደምትሄድ ሲጠፋብ ሸንጎና መንማዳ በባሉ አከሌ ገደሉት ነከሌ አገዱት። ከዚህኛው ስኩተርና እበብ ከያዘችው በግ የትኛውን ትመርጣለህ? ይሄንን ትመርጣለህ? አንተ በረንዳ ራስ፣ አንተ ሞላላ ፓፓዬ ራስ፣ ይሄ ወተርሜሎ ምንድነው ወተርሜሎ በሀባብ የሀባብ ጭንቅላት የተሸከምክ አንተ ሾጣጣ። ኧረ በስመ አብ። አሁን ቤት ከገባሁ በኋላ ነግራቸው መምጣ ነው። ካሸነፉ ከጤፍና ከዚህ ከተባለ ምን አማረብኝ ብሎ ነው እንዴ ያዋለዱ ዶክተሮች እኮ ማለት ነው። ፊቱ ነው ቂጡ ነው ብለው ለመለየት 3 ቀን የፈጀባቸው አይኑን እስኪገልጥ ድረስ። የሰፈር ሰው ራሱ ናስቴ ቆንጆ ብሎ ልኮቱን ላያቅም እኮ እንዴ እኛን ስሞ እሱን ይዘሉታል ነበር። የሆነ ቀን እኛ ቤት መጣ። ፊቱን በመስቶት ሲያይ መስቶቱ ደንግጦ ራሱን ሰበረ። ከዛ ማዘር ኑ እሱን ተውትና ምሳ ብሉ ብላ እንጀራ አቀረበች። ወጢታ እስክትመጣ እንጀራውን እያዩት አይኑን ነው የጨፈነው። 5 ዓመት ቡና የተቆላበት ማንከክሸሻ ነበር የሚለው። በዛ ላይ ቋጣሪ ነው። ቋጣሪ ብቻ የሆነ ቀን 1 ብር ጠፋብኝ። ከ6 ወር በኋላ እሱ ኪስ ውስጥ አገኘሁት። ከዛ ሳንቲሙ ሳነሳው ሳንቲሙ ላይ ያለው አንበሳ ጸጉሩ ቀምሎ እያከከን ያገኙት ሳንቲሙ። በሰፈር ሲያልፍ እኮ ልጆቹ ኪንግ ኮንግ መጣ ነበር የሚል። የሆነ ጊዜ ንብ ነደፈችው። ከዛ የነደፈችው ንብ ሌላ ንብ አይቷታል። ሄዶ ተናግሮባት ንቧን በስቅላት ነው ያስቀጣ። ስትሞቱላ እኔ ነኝ ያወጣው። እኔም ፍራሽን ያስተኛችኝ እሱ አልጋ ላይ ነበር የተኛችው ማለት ነው። እሺ ከዛስ በቃ እኔ አላስቻለኝም፣ አልቻልኩም። ልበልሽ እሱ አልጋ ላይ ተኛች፣ እኔ ፍራሽ ላይ ነበር የተኛሁት። እሺ ወጥቼ ተኛሁ አልጋ ላይ። ከዛ በቃ አንድ ላይ እንዳዳራችሁ ነው የነገረኝ። አድራችኋል አይደል? አንድ ላይ አዎ አድረናል። ያረገሽው ባንቺን በኔም ፈቃደኝነት ነው። ለምን አንደኛ አንኖርም? ለምን መለያየቱን መረጥሽ? ብዬ በቃ አልቅሽ መንገር የሚተላለፍ ሰው ራሱ ጉድ እስኪ ድረስ ለምን እንኳን እሷ ግን በቃ እምቢ አለች። ምን ላድርግ? እምቢ አለች። እኔ አስተማሪ ነኝ፣ አንተ ተማሪ ነህ አይደል? ልጁ ያንተ አይደለም፣ ካንተ አይደለም ያረገዝኩት። አንተ ማስረገዝ አትችልም። አንተን አግብቼ እኖራለሁ ብትል አንተ የ43 ዓመት ሴት አግብተህ ለመኖር ፈቃደኛ ነህ? በደንብ ፈቃደኛ ነኝ። በደንብ በቃ 100% ፈቃደኛ ነኝ። ከስንት ዓመት በኋላ ነው ብቁ? ምን አይነት ሜዳ ነው የተጀመረው? የዓመቱ ገዳይ ኮሜንት ሲወጣ ጋሼ እንዲህ ጥራውን ዛሬ ነው መቃብሩ ገብተናል። መሬት ሰጠነ። ጉዞ ጀመርኩኝ። ጀመርኩኝ በቃ እንግዲህ ጉዞ ጀመርኩኝ። ሰላም አልኩኝ።
ሰላም አሉኝ። ምን ልታዘዝ አሉኝ። እንግዲህ ቁረጥ አልኩኝ። ከዛም ደግሞ ሁለተኛ ትእዛዝ ጥበስ አልኩኝ። ጠበስ አልኩት። እንግዲህ ደክሞኛል ፈጠን አሉኝ። ከዛ ፈጠኝ ያሉ እነሱም አስተናግነው እንግዲህ ቁርጡን ያለኩ ምራቅ ያዋጥኩኝ እንግዲህ ቶሎ አምጡ ያልኩኝ። ከዛ እኔ ደክሞኝ ስለነበር ፈጠን ብዬ ገባው ቁጭ አልኩኝ። አስተናጋጅ ታታሪ ደንበኛ መያዝ ስለምትል በፍጥነት አመጣች። አባቴ ከቁርጥ ጋር ተገናኙና ቆረጥ አደረኩ። እንግዲህ መጠጥ ንጉስ ነው ያመጣችው። ንጉስ አመጣችኝ። ከዛ አባቴ ንጉሱን አብሬ ጠጣት አደረኩኝ። ከዛ ቁርጡን አደረኩኝ። እንግዲህ ከዛ የተለያየ መጠጦች አሉ። ሙሉ የሆነ የመጠጥ አይነቶች አሁን ደግሞ ጥበስ ይላመጣው ስለሆነ አቤት ጥበሱንም አመጣ። ጥበሱን እንግዲህ አባት ጣፈጣል ጉድ። አባት ጥበሱን ልኩን ነገርኩኝ። ከዛ እንግዲህ አባት እዚህ ጋር ደግሞ በጃማ ሆኖ የጥሬ ቁርጥ እየሰሩ ነው። አመሰግናለሁ ብዬ በልቼ ጠገብ ብዬ ወጣ። ከዛ ወጣሁና ከዛ በጣም አመሰግናለሁ አሪፍ ነበረ። አሼ ቁርጥ ቤት ድላ ይለያል አልኩ። አሼ ደውሊ ብሎ ስንፈተ ብሎ ሰሜን ምዕራብ ምስራቅ ደቡብ ዶርዜ አይዞ ኮሚኒቲ ቪሌጅ እናሰበጃል እናት ለጃል ጠግረስን ማስጨነቅ እናሰበጃል። ይሄ ልጅ ሁሌ የሆነ ነጭ እንደበላ ነው። ነጭ በቃ ከጀሞ አብሮሽ ነው መሰለኝ። በማለዳው ይከተላል እንግዳው። የዛሬ ቪዲዮአችን ይሄን ይመስል ነበር። ከተማሽ ላይ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ